ሰላም የኮምፓስ ፕሮፐርቲስ ቤተሰቦቻችን፣ ዛሬ ደግሞ ለሽያጭ አማካሪዎቻችን የምንሰጠውን የዲጂታል ማርኬቲንግ እንዲሁም ደግሞ የፐርሰናል ዴቨሎፕመንት ስልጠናን አብራችሁ እንድትከታተሉ እንጋብዛችኋለን። ተከታተሉ። ናይስ። እሺ ከዛ እንዲህ ይወልና ለቀቅ ለቀቅ። ናይስ። አሁን የምናደርገው ሙሉ ሰውነታችን ሼክ ነው የምናደርገው። ተዘጋጁ። እጃችሁ ላይ ምናምን የሚወድቅ ነገር ካለ ተዘጋጁ። ሙሉ ሰውነት በሙሉ ሼክ ነው ያጁ። ማራገፍ የሆነ አቧራ ነገር አለ አይደል? ስታልፉ ከመኪና የሚሸከሙ ይሁን ብቻ ሲሚንቶም ይሁን ተበተነ። አህያዋ እንዴት ነው የምታረገው? የምሬን ኮን ውሻ እንዴት ነው የሚያራግፈው አይታችኋል? ካይንድ ኦፍ እንሞክር። ቤስት መሆን የለበትም አለ ግቢ ውሻና እንዴት እንደሚያራግፈው። ዝግጁ? 1 2 3 እስቲ ከንፈር ነው እስቲ እንዴ ይሄን ጨዋታ ረሳችሁት እንዴ? እስቲ ሞክሩ እስቲ። አንዳንዴ ለማውራት ተቸግራችሁ አታውቁም? አፍ ምናምን ሲያዝ ማውራት ሲቸገር አንደኛው የሚሰራው ይሄ ኤክሰርሳይዝ ነው። ልክ አፋችን እያይዝ የለ አንዳንዴ ማውራት ፈልገን ይይዘን የለ ይሰራል። ትናንት ስለ ድምጽ ማውራትና ይጠቅማል ለዛ። 1 2 3 መሞከር ብቻ። ከዛ ምላስ ይቀጥላል። ምላስ ናይስ። እስቲ ናይስ። ከዛውን ከከንፈር ጋር ሁለቱ አንድ ላይ ይመጣል። ይሄ ስራ ሞክር እስቲ 1 2 3 ፋይን። እሺ እዛው ባላችሁበት ትሆኑና የመጨረሻው ኤክሰርሳይዝ ነው የሚሆነው ይሄኛው። ፊኛ ታውቃላችሁ አይደል? ስንስብ ሆድ ወደ ውስጥ አይደለም የሚገባው። ወደ ውስጥ የሚገባው ሮንግ ነው፣ ተሳስተን ነው። ወደ ውጭ ነው የሚሆነው ስንል ሆድ እንዲህ ንፍት እያለ ነው የሚመጣው። እና የምታረጉት ክፍል ውስጥ ያለውን አየር በሙሉ ሳብ ታረጉትና ትይዙታላችሁ። ከዛ አትለቁ። ልቀቁ ስል ነው የምትለቁ። ዝግጁ? አየር ለመያዝ ተዘጋጁ። በአፍንጫ ነው የሚሳቡ። አፍ ይዘጋና በአፍንጫ ነው የሚሳቡ። 1 2 3 መሳብ። ያዝ። ከዛ ቀስ ታረጉና በአፍ በአንዴ ዝርግፍ አይደለም፣ ቀስ ነው የሚደረገው። ፋይን። አሁን ምን እናደርጋለን መሰላችሁ? 1 2 3 እያልኩ እየቆጠርኩ ትስባላችሁ፣ ታቆማላችሁ። ልክ ይዛችሁት ደግሞ 1 2 3 እቆጥራለሁ። ከዛ ትለቃላችሁ። ስትለቁ ደግሞ የምትለቁት 1 2 3 እያልኩ ነው የምትለቁት። ተግባብተናል? ፋይን። ለመሳብ ዝግጁ? እስከ 3 ከምቆጥር ድረስ ትስባላችሁ። ልክ 3 ስል ትይዛላችሁ ማለት ነው። ከዛ እስከ 3 እቆጥራለሁ፣ ይዛችሁት ልክ 3 ስል ደግሞ መልቀቅ ትጀምራላችሁ። ዝግጁ? 1 2 3 መሳብ። 1 2 ሳቡ 3 ያዙ 1 ያዙ 2 ያዙ 3 ከዛ ቀስ አድርጋችሁ በአፍ መልቀቅ። 1 እንዳቀድሙኝ 2 3 አየር ስተነፍሱና ሳተነፍሱ ሰውነታችሁ ይለያያል። ሳብ ታረጉትና አሁን እስከ 5 እንሞክር እስቲ። ለመሳብ ዝግጁ? ጀምሩ። 1 አየር ወደ ውስጥ በአፍንጫ፣ 2 ሳቡ፣ 3 ሳቡ፣ 4 5 ያዝ እንዳይወጣ፣ 2 ያዙ፣ 3 4 ያዙ፣ 5 መልቀቅ እንጀምር። 5 4 3 2 1 አለቀ ማለት ነው። ይሄ በጣም ቆንጆ ኤክሰርሳይዝ ነው። ከሪላክሴሽኑ በተጨማሪ ይሄንን መጠቀም ትችላላችሁ። ሞቅ እናድርግና ቁጭ እንበል። 1 2 3
አመሰግናለሁ። ጥሩ እሱን ስራ አይና ከዛ ሰመራይዝ የምትሆን ሁሌ ተግባር ውስጥ እንድንሆን የሚያደርገን እኔ የምጠቀመውን አንድ ቴክኒክ ሰጣችሁና ጨርሳለን ማለት ነው። ምን ያክሎቻችሁ ኤሌቬተር ስፒች የአንድ ደቂቃዋን ሰራችሁ? እስቲ እጅ ላይ ምን ያክሎቻችሁ ሰራችሁ? እና አልሰራችሁም? ምን ነው አላችሁ? ምን ገጥሟችሁ ነው? አሟችሁ ነበር? ስራ በዝቶ ነበር? ሀሳቡ አልገባችሁም? ለምንድን ነው? ምን ሆናችሁ ነው? ንገሩኝ እንዴ! እኔ እኮ ጠንቋይ አይደለሁም። ትናንት አብሬያችሁ አልዋልኩም። ካልነገራችሁኝ በምን አውቃለሁ? የሚጠቅማችሁ መስሎ አልተሰማችሁም? ለምንድን ነው? ሰርተሻል? ታዲያ እጅሽን አታወጭም እንዴ? ከዚህ ሁሉ ጋር ከምጨፈልቅሽ እጅሽ የምታወጭና ብትገላገይ አይሻልም? የተዘጋጃችሁ ሰዎች ወዛ ጋር ሆኖልኝ አሁን እናንተ አንቺ ከዛ አራታችሁ ተነሱ። ደህና ናችሁ አይደል? ስለዚህ የምናደርገው የሚሆነው ምንድን ነው? 1 ደቂቃ ብቻ ነው። አላርም አንድ ሰው ይሙላልኝ። ያስ አሁን አንተ ታይም ኪፐር ትሆናለህ። ልክ ስቶፕ ዋች። እሺ እውነትህን ነው። እና ልክ ሲጀምሩ ኦን ታደርገዋለህ። ጢንጢን ሲል በቃ አልጨረስኩም ምናምን የሚባል የለም። በቃ መቆም። ፐርፌክት መሆን የለበትም። ጀስት መነሻ ነው አይደል? ከዛ አሁን አንድ እውነት የምትረዱልኝ ምን መሰላችሁ? 100% ቁጭ ካላችሁ ሰዎች እነሱ አሁን የተሻለ ይገባቸው። ለመምድ አይደል? ጥያቄ የለውም። ልዩነቱን ደግሞ ታዩታላችሁ። እና እኛም ብዙ እንማራለን። ከኛ በላይ እናንተ ትማራላችሁ። ማን ጀምራል? ይቅደም አንድ ሰው። በቃ ጀግና ሰው ይቅደም። ነው ጠጋ በል እዚህ ጋር ትሆናል። ለታሪክ መዝገብ ግዴል አላ በተዘጋጀበት ታቀርባለህ። አሁን ጥያቄውን ስለማልደግመው በተዘጋጃችሁበት ይሁን። ትናንትም ጥያቄ ብቻ ስለሰጠው ከሱ ጋር የተገናኘ ማብራሪያ ስላልሰጠው ችግር የለውም። ስቶፕ ዋች ተዘጋጅቷል? እሺ ለመጀመር 1 ጀምር። እሺ ሰላም። ወይ የለበስከው ሰዓት በጣም ቆንጆ ነው። እንዴት አደርክ? አለሁ ይመስገን። ዳንኤል እባላለሁኝ። ሪል ስቴት ዘርፍ ላይ ወደ 3 ዓመት ቆይቻለሁና ልክ ከስተመሮች ደግሞ ወደ 10 ምናምን የሚሆኑ ሰዎችን የቤት ባለቤት አድርጌያለሁ። በዛ ሰዓት ግን ለእነዚህ ሰዎች ማለት ነው ቤት ሸጥላቸው። የሚገርም ነገር ልክ እንደ እህቴ፣ እንደ ወንድሜ፣ እንደ አባቴ፣ እንደ እናቴ እያየሁ ነው ብዙ ቤት ሸጥኩላቸውና አንተ ምናልባት ሀሳቡ ካለ ደግሞ በጣም ቆንጆ ሎኬሽን ላይ ቤት እየሸጥን ስለሆነ መረጃ ልሰጥናል። ናይስ ነው፣ ቆንጆ ነው። የተጠቀምከው 30 ሰከንድ ብቻ ነው እና ደግሞ የ1 ሰዓት ነው ያረክብህ። ናይስ ነው፣ አሪፍ ነው አይደል? ቆንጆ ነው፣ ወድጄዋለሁ። ይጨብጨብለትና ይግባ። ጀምር። ሰላም ጤና ይስጥልኝ። ፍስሐ እባላለሁ። ኮምፓስ ፕሮፐርቲ ሴልስ ሪፕሬዘንታቲቭ ነኝ። ምናልባት የቤት መረጃ ካስፈለገ ልሰጥ ነው የመጣሁትና በኮምፓስ ፕሮፐርቲ ላይ ጥሩ ቦታዎች ላይ ቤቶች አሉ። በመስቀል ፍላወርና እንደዚሁም ደግሞ በቄራ አካባቢ ምናልባት አስፈላጊ ከሆነና ኢንተረስትድ ከሆንክ መተህ ቪዚታር ማድረግ ትችላለህ ወይንም መጎብኘት ትችላለህ። አመሰግናለሁ። ናይስ ነው። እንድገዛ የገፋፋችሁ ጀምር። ሰላም እንዴት ነህ? ሮቤል እባላለሁ። የሽያጭ አማካሪ ነኝ። ከኮምፓስ ፕሮፐርቲ ነበር የመጣሁት። ኮምፓስ ፕሮፐርቲ ከዚህ በፊት ብዙ ፕሮጀክቶችን ሰርቷል። ለአያት ሪል ስቴት እንደዚሁም ለጊፍት እና ለተለያዩ ድርጅቶች ገንብቶ በማስረከብ ታማኝነቱን ለብዙ ዓመት ተካብቷል እና ምናልባት ፈቃደኛ ከሆንክ አሁን ላይ ቤት እየሸጥን ስለሆነ ብዙ ሳይቶች አሉ። እነሱን መተህ እንድታይና ኢንተረስትድ ከሆንክ ደግሞ ቢሮችን መተህ ያለውን ነገር እንድናብራራለህ መተህ ማየት ትችላለህ እና ስልክን ምናልባት ከሰጠኝ ይቀበላል። ምርጥ ነው። ስንት ሰከንድ? ምርጥ ነው። አሪፍ ነው። ቆንጆ ነው። ሰላም ጤና ይስጥልኝ። አቻሜል እባላለሁ። የሪል ስቴት የሽያጭ ባለሙያ ነኝ። በመጠናቀቅ ላይ ያሉ አፓርትመንቶችን ለሽያጭ አቅርበናል እና ምናልባት መረጃዎቹን ከፈለግ መረጃዎችን ላጋራ። ጨርሻለሁ። ናይስ። እሺ
ሰላም እንዴት ነህ? ጥሩ ሰዓት ላይ የተገናኘ ነው። ያብስራ እባላለሁኝ የኮምፓስ ሪል ስቴት የሽያጭ አማካሪ ነኝ። በዲስካውንት ዋጋ አፓርትመንትና ሱቆችን እየሸጥን ነውና አንተ ወይም ሌላ የሚፈልግ ሰው ካለ ታገናኘኝ ወይም አማራጩን ብታይ ደስ ይለኛል። ቢዝነስ ካርድ ይምካና ደውልልኝ። ሰላም እንዴት ነህ? የትዬ እባላለሁኝ የሪል ስቴት የሽያጭ አማካሪ ነኝ። አሁን ደግሞ ኮምፓስ ፕሮፐርቲ የሚባል ድርጅት ላይ እየሰራ ነው። ብዙ እድሎች ስላሉት እድል እንዲያለፍህ ምናልባት እድሉ ተጠቃሚ እንድትሆን በዚህ ቢዝነስ ካርድ ደውልልኝ። ተቀበልሽ። ናይስ። ሰላም እንዴት ነህ? የቤት መረጃ እየሰጠው ነበር። ዮሴፍ እባላለሁ ከኮምፓስ ሪል ስቴት ነበር የመጣሁትና ያለቁና በግንባታ ላይ ያሉ አፓርትመንቶች አሉ እና ፍላጎት ካለ አንዳንድ መረጃ ልስጥ። ኦኬ ቆንጆ። እየፈለኩ ነው። ሰላም ጤና ይስጥልን። አብርሃም እባላለሁ ከኮምፓስ ፕሮፐርቲ የሽያጭ ባለሙያ ነኝ። ከዚህ ቀደም በግንባታ የሚታወቀው ኮምፓስ ፕሮፐርቲ በዚህ ዓመት ሽያጭ ጀምረናል። ፍላጎት ካለ ያለቁ ቤቶችንም 85% የደረሱና እንዲሁም 95% የደረሱ ቤቶችን ሽያጭ ስላቀረብ መረጃ አላደርስ ነበር። ኦኬ ናይስ ናይስ። ኦኬ በመስቀል ፍላወር 85% የደረሱ እንዲሁም በቄራ 95% የደረሱ በካዛንችስ አሁን በቅርቡ ሽያጭ ይወጡ አሉ። ፍላጎት ካለ ይኸው ቢሮ ብትመጣ 90% ይደርሱ። ቄራ ነው የሚገኘው። ካሬ ያላችሁ የካሬ አማራጮች ነው። ኦኬ ባለ 2 መኝታዎች ናቸው አሁን የቀሩን 93 ካሬ 107 እና 112 ካሬዎች ናቸው ያሉን። 112 ካሬ ውስጥ ነው 100%። ኦኬ 112 ካሬ ሲባዛ በካሬ 110 ሺህ ነው። በሰሚ ፊኒሽድ ነው የምንሸጠው። ቀሪውን እርስዎ ነው የሚጨርሱት ማለት ነው። ቢሮአችን የት ነው የሚገኘው? ቢሮአችን መስቀል ፍላወር አስቴር ፕላዛ 9ኛ ፎቅ ጋር ይገኛል። መቼ እስከ መቼ ነው? ከሰኞ እስከ ቅዳሜ አለን። እሺ በቃ እሺ ደውል ስልኬን ያዝ። እሺ 09 ናይስ ነው። በጣም ምርጥ ነው። ይዞ መጣሁ። ምርጥ ነው። ካሉ ቆንጆ አማራጮች አሉ። የኛ ድርጅት ራሱ ነው የሚገነባው፣ በስሩ ደግሞ ራሱ እየገነባ ይሸጣል። በስሩ ገንቢ ካምፓኒ ያለው ያስሚን ጀማል መሐመድ ኮንስትራክሽን ይባላል። ከ8 ዓመት በላይ በስራው ዘርፍ ላይ የቆየ ካምፓኒ ነው። በዚሁ አጋጣሚ የተለያዩ የምታውቃቸውን ስም ያላቸውን ፕሮጀክቶች የገነባ ካምፓኒ ነው። ጊፍት ሪል ስቴት ሄድኳርተር፣ የአያት ሪል ስቴት፣ ወሰንሳይት አፓርትመንት ቢልዲንግ ሞሎችን፣ ፔትራን ፒኤልሲ፣ የአሚባራ ፕሮፐርቲ፣ ኤርታሌ ብሎኮችን እና የተለያዩ ፕሮጀክቶችን በአጭር ጊዜና እንዲሁም በጊዜው እየሰራ ሲያስረክብ የነበረ የቆየ ካምፓኒ ነው እና በዚሁ አጋጣሚ ደግሞ ሀሳቡ ካለ ወይም የምታውቃቸው ሰዎች ካሉ ቆንጆ አማራጮች አሉን። ኢቭን ደግሞ ከማርኬት ፕራይሱ ራሱ ስለሚገነባ ትንሽ ቀነስ ይላል። በዛ ላይ ደግሞ አዲሽናል አድቫንቴጆች አሉት። ሀሳቡ ካለ ያው ማለትም አዲሽናል አድቫንቴጆች ስለ ደግሞ ለማብራራት ያህል አዲሽናል ፓርቲሽን ብትፈልግ፣ ሪዲዛይን ብትፈልግ በነፃ ነው በኛ በኩል። እንዲሁም ደግሞ ሌላ የተለያዩ ዲስካውንት ኦፈሮችን ማግኘት ትችላለህ። ሀሳቡ ካለ ቆንጆ አማራጭ አለ። ናይስ ነው። በጣም ቆንጆ ነው። አጨበጨባችሁለት እንዴ? እሱማ ደብል ነው። ምርጥ ጥሩ ነው። ቁጭ ካላችሁት ሰዎች ምን ታዘባችሁ? ምን ጥሩ ነገር አያችሁ? ምን ቢስተካከል አላችሁ? እንዳልከው ቁጭ ያለ ሰው ጉድ ስለሚያይ ለዛ ነው የጠየቁት። መቼም ቤት አጽድታችሁ ምናምን ቁጭ ስትሉ ነው ቆሻሻ የሆነ ጠረጴዛ ስር የሆነ ቦታ ስር እንዳለ የምታዩት። እያጸዳን አይታየን እና ቁጭ ያለ ሰው ክፍተት ያያል። የተጠየቃችሁት ለዛ። የቆመ ሰው ደግሞ ክፍተቱን አይደለም የሚያየው፣ ጥሩ ማቅረቡን ነው የሚያየው። በዛ ውስጥ ምን እንዳረገ አያውቅም። እና እዚህ ጋር ቆማችሁ ያወራችሁት ነገር ትክክል ነው ያልሽው። ኢንቴንሽናል ስለሆነ ኮንሽስ ሆናችሁ አስባችሁበት ስለሆነ የምታወሩት እና ልትገመገሙም ጭምር ስለሆነ ናቹራሊ እንዳለው ሴታፕ ላይሆን ይችላል። ግን በዚህ መንገድ ከመጣ ናቹራል በሚኖረው ሴታፕ ላይ ስንሄድ ፐርፌክት ነው የሚሆነው። ሆም ብለን ማምጣት ከቻልን ከዛ በኋላ ስንገናኝ ሪል ነው የሚሆነው፣ ያምራል። እና ስሜት የምታውቁና በደንብ ኮኔክት የምታደርጉ ልጆች አላችሁ። አንዳንዶቻችሁ ደግሞ ድንገትም ሆኖባችሁ ነው ያልጻፋችሁትም ይሆን ሽምደዳ ነው የሆነው። ፊል እንዲደረግ መጻፍ ነው ያለበት። ከሰው ጋር ኤክሰርሳይዝ እናደርገዋለን። መጻፍ ግን ሲኖርበትና ስንጽፈው ሰውነት ነው ሪካርድ የሚያደርገው እና ሰውነት ላይ ነው የሚቀመጠው። ሰውነት ላይ አንድ ጉዳይ ተቀመጠ ማለት ስሜት ሆነ ማለት ነው። እና ኮኔክት ማድረግ ያስችላል። እና ስታስቡ የጻፋችሁ አስቡ። አየር ላይ ባይሆን ቆንጆ ነው። ሌላ ብዙ ጉዳትም ስላለው ስንጽፈው ግን አትሊስት የምናወራውን ጉዳይ የምናስበውን ጉዳይ መሬት ላይ ሆኖ እናየዋለን። በሚታይ ቅርጽ ይመጣል።
እሱ ደግሞ ሞር የተሻለ እንድናስብና ሀሳባችን ፍሬም እንዲኖረው ያደርገዋል። አንዳንዴ ማሰብ ጀምራችሁ ዝም ብላችሁ ሄዳችሁ አታውቁም? መያዣ የሌለው ቦታ አንዱን ይሄ ሀሳባችን ቀስ እያለ ከኛ እጅ እንዲወጣ ስለሚያደርግ ነው። ስትጽፉት ግን ፐርፌክት ነው። አንድ የምጠቀመውን አንድ ነገር ልንገራችሁና ልጨርሳለሁ። የመጀመሪያው ያው አንዳንዴ ደክመን የለ ሰው አይደለ፣ አንዳንዴ ትኩረታችን መሰብሰብ ያቅተን የለ። በተለይ ሴልስ ደግሞ ሁሌ ራስን መግፋት ይጠይቃል አይደል? እንደ አንዳንድ ስራ አይደለም። አንዳንድ ቦታ ላይ ከተገኛችሁ በቂ ነው። ኖርማል ቅጥር አይነት ስራ ከተገኛችሁ በቂ ነው። ከዛ ትንሽ ኤፈርት ካለ በቂ ነው። ሴልስ ሲሆን እንደዛ አይደለም። በየቀኑ ራስን ፑሽ ማድረግና ስሜትን በጥሶ መሄድ ይጠይቃል። በየቀኑ እንዴ የሚያወርድ ነገር አለ። ስንት ኩርኩም ነው ያለው፣ ስንት ደስ ማይል መልስ ነው ያለው አይደል? ስንት የሰው አይን ነው ያለው። እሱን ሁሉ ቆሞ ቻል አድርጎ መግፋት ራስን ይጠይቃል። እና ሴልስ ላይ እና ሌላ ቢዝነስ ላይ ያለ ሰው ጥሩ እስኪሰማው የሚጠብቅ ሰው አይደለም። ይህን ያዙት። ጥሩ ስሜት የሚባል እናንተ ጋር ምንም አያደርግም ለመብላት ካልሆነ በስተቀር ወይ ለመተኛት ወይ ከሚስት ወይ ከፍቅረኛችሁ ጋር ወይ ከባላችሁ ጋር ለመሆን ካልሆነ በስተቀር ስራው ላይ ስትመጡ መስራት ስላለብኝ ብቻ ነው የምሰራው። ከዛ የምትወዱት ከሆነ ቤስት፣ ካልሆነስ ነው በቃ አልሆነም፣ ስራዬ ነው እሰራዋለሁ። እና ጥሩ አይሰማንም ነው የምላችሁ። ብዙ ጊዜ የማንፈልገው ምላሽ የለም እንዴ አለ እኮ። አንዳንዴ ደግሞ ደስ ሳይል ሲቀር ከዚህ በፊት የነበሩ ሮንግ የሆኑ ምላሾች ተከታትለው ነው የሚመጡት እና እዛው ነው የሚደቆሰው። እና ሴልስ ላይ ያለ ሰው ጥሩ እስኪሰማው የሚጠብቅ አይደለም። ተሰማው አልተሰማው የራሱ ጉዳይ ነው። መስራት ብቻ ነው ያለበት። ያስቀመጣትን ጉዳይ በቃ መስራት ብቻ ነው። በዛ ውስጥ ራሱን እያሰለጠነው ይመጣና ያ የእሱ ልምድ እንዲሆን ነው የሚጠበቀው። ዋናው ጉዳይ እሱ እና ምን ይሆናል ብዙ ጊዜ ያው መቼም ስራ ለመስራት እናስባለን፣ ለመደወል እናስባለን። አንዳንዴ እጃችንም እኮ ይከብዳል አይደል? አንዳንዴ ስልኩ ራሱ አንስቶ መደወል እኮ ይከብዳል። አይከብድም? አንዳንዴ እንደሚቀለው አንዳንድ ጊዜ ግን ይከብዳል። እና በነዛ ጊዜያቶች ላይ ምን ማድረግ ጥሩ ነው? ሁለት ጥያቄ ብቻ መጠየቅ ነው ጥሩ። እና ለሁለቱም ጥያቄ መልሱ የስ ከሆነ ማድረግ ብቻ እና በጣም ነው የሚሰራው። ለኔ ተጠቀሙበታላችሁ። ሁለት ጥያቄ ብቻ ሲምፕል ናቸው፣ ሁለት ብቻ። ኔክስት ታይም ላይ ከተገናኘን ለምን እንደምናራዝም እንዴት እያሰብን እንደሆነ የቲንኪንግ ኮድ አለብኝ። አዎ መውጣት አለብኝ። አዎ ሰው ማግኘት አለብኝ። አዎ ከሆነ ቀጣዩ መቼ ነው መሆን ያለበት? አሁን። ታዲያ ምን እንጠብቃለን? መነሳት ብቻ። የሰማችሁ ነው። ሁለት ቀላል ጥያቄ ብቻ የምጠይቀው ነው። አንድ ሰው ለስራ ከወጣ መድከሙ አይቀርም አይደል? በቃ ይሄ ፋክት ነው። ለስራ ከወጣ ሁሌ ይደክም። ምንም የስራ ይደክማል። ምንም እኔ ይህን ሳስብ ረዳቶኝ አንድ ሁለት ቀን ሞክር ያለውና እንዳጋጣሚ ገብቼ ተሳፋሪ ሆኜ ግን ሞከርኩኝ። ቆሜ ምናምን በር እየዘጋው ወገቤ ቀንጥስ ነው ያለው። ሰው ካለ ይገባዋል፣ ይረዳኛል። እሱን ስንቴ ነው የሚያደርጉት ነው ጥያቄ። ሙሉ ቀን ስንቴ ነው የሚጮሁት ነው። ሙሉ ቀን ግን ስራ ነው። አይደክማቸውም። ቀላል ስራ ተብሎ ስለተያዘ ድካም ቦታ የለውም። እሱ ነው የሚሆነው። እና ሰውነት የሚሰማው የድካም ጉዳይ በተለይ ከሆነ ልክ ጨርሳችሁ ቁጭ ስትሉ ቀናችሁን ቫሉዌት ስታረጉ ታስቡ። እና ሁለት ጥያቄ ነው። መስራት አለብኝ? አዎ። አሁን ነው ማድረግ ያለብኝ? አዎ። በቃ መነሳት። እና ሰውነት ደግሞ ከየት አቅም እንደሚያመጣ ይገርማል። አንድ ጊዜ ምን ሆነ ማለት ነው ዛለ። እስከዛ ድካም አልተሰማኝም እና በጣም ደከመኝ ስለው ለምን የደከመኝ ይመስልሃል አለኝ። እኔ እንጃ በእግራችን እኮ ነው የመጣው። እስከ ሴንቸሪ ሞል ድረስ ቢሆን ምን ሄደው እዚህ መገናኛ ስትደርስ ይደክምህ ነበር ወይ አለኝ። ወይ አይመስለኝም ማለት አይደክምህም ማለት እና የደከመኝ ለምንድን ነው ሳስበው ልክ ነው። ስነሳ የነበረኝ ታርጌት መገናኛ አይደል? ስደርስ አእምሮ ምን ያደርጋል? ግቤን መትቻለሁ ነው የሚለው። አላያችሁም? አንዳንድ የስራ ሰዎች የሆነ ነገር አሳክተው አያርፉም። ለምን? አይጨርሱማ እዛው ላይ ሌላውን እንደ ጉጉት ስለሚጠቀሙበትና ወደዛን ስለሚሄዱበት ድካማቸው ቦታ የለው። ብዙ ጊዜ እንደዚህ ሩቲን ሲሆን ይጎዳል፣ ግን የሆነች ጋፕ እየሰጡ ሄድ ያስፈልጋል። እና ድካም ብዙ ጊዜ አይሰማም ስራ ላይ። መዛል ብዙ ጊዜ ቦታ የለው። ስራ አይደል በቃ ይታወቃል። ዛ ማታ ስገባ እንግዲህ
እንደማስተናግዱ አስተናግደዋለሁ ማለት ነው። ሻወር መውሰድ ካለብኝ ወስዳለሁ፣ ማረፍ ካለብኝ አርፋለሁ፣ የሆነ ነገር ማድረግ ካለብኝ መብላት ያለብኝ ምግብ ካለ ግጥም አድርጌ እበላለሁ ምናምን። ምናልባት የማወራው ከስራ ውጭ ሌላ ሰው ካለ ስልኬን ከፍትና ወይ ደግሞ በሆነ መንገድ እያንዳንዱ ጉዳይ በትንትን አልጫ አትሊስት የሆነ ያክል መጀመር አለበት። አሁን ነው ወይ አይ አሁንም ባላረገው በኋላ ማድረግ እችላለሁ። አሁን ማድረግ አልችልም ወይ ነው ይችላል። በቃ ማድረግ ብቻ። ከሁለቱ ውጭ ሌላ መልስ የለም። እየሰማችሁ ነው? ያው ኤክስኪውዝ ለኛ እንዳንሰጥ እና በዚህ ልምምድ ውስጥ ሲሆን ሰውነት ዝም ብሎ ስራ ላይ ነው የሚገኘው። የሆነ ሰዓት ላይ ዝም ብላችሁ ስራ ላይ ነው የምታገኙት እናንተ። ወሬ ላይ የሚባክን የለም፣ የሆነ ቦታ ላይ የሚባክን የለም፣ የሆነ ቦታ የሚባክን የለም። ኤቭሪ ታይም ስራ ላይ ነው ሰውነታችሁን የምታገኙትና ፕሮግራም ለማድረግ ያገለግላችኋል። ይችን 1 ወር ብታረጓት ከዛ በኋላ ማሰብ አይጠበቅባችሁ። ሰውነት ይህንን ይዞ ይቀጥላል። ግን ከአእምሮ ወርዶ ሰውነት ላይ እስኪደርስ ድረስ ግን ተደጋግሞ መለማመድ አለበት ማለት ነው። ልክ ያ ጉዳይ አንኮንዲሽናል ሲሆን ወይ ማስተር ስናደርገው ሰውነት ነው የሚይዘው። ከዛ በኋላ ቀላል እስኪይዘው ነው ትንሽ ጊዜ የሚወስደው። ለምሳሌ እንረሳዋለን፣ የሆነ ሰዓት ላይ ኖርማል ይሆናል፣ ለምሳሌ እንመለሳለን። ይሄ መሀል ላይ ያለው ፕሮሰስ ነው። ቢሆንም መቀጠል ብቻ ነው። እችን እንደንትን ያዟት። እንግዲህ እስካሁን በነበረን ከዚህ በፊት የመጀመሪያ የመጣሁበት ቀን ላይ ሞር ኦፍ ከስሜት ጋር የተገናኘ ነገር ነው ያወራ ነው። ትንሽ ጊዜ ብትሰጡ ስሜታችሁን ብትሰሙት በጣም የተሻለ ነው። ከሰው ጋርም ኮኔክት ለማድረግ ይመቻችኋል የሚል ሀሳብ እንዳነሳው ትዝ ይለኛል። ከዛ እንደገና ደግሞ ባለፈው ሮብ የመጣሁ ቀን ላይ ያነሳሁት ሀሳብ ትዝ ይላችኋል ብዬ አስባለሁ። ሰመራይዝ ለማድረግ እችን ፍሬም ልስጣችሁና እንዳይረሳ እንጨርስ። ሮብ ላይ ስንመጣ 5 ዋይስ ነው አይደል ስናወራ የነበረው። 5 ጊዜ እንጠይቀዋለን። አንድ ጉዳይ አንስተን ያችን ጉዳይ ስራዋ ድረስ መሄድ ነው። ከዛ ከስራዋ ተጨባብጠን መፍትሄ ሰጥቻት እመጣለሁ ማለት ነው። እና ያን ጉዳዩ ማወቅ በራሱ መፍትሄ ነው። ግን ማወቅ መፍትሄ የሚሆነው ስሩ ጋር ስንሄድ እና ሁሉም ነገር ይጠየቃል። ግን ስፔሲፊክ የሆነች አንዲት ፕሮብለም ነች የምትነሳው። እሱን ስናነሳ የነበረው ይሄ መሆኑ አንድን ጉዳይ ደግመን እንዳናጠፋ፣ ደግመን አንድ አይነት ውጤት ላይ እንዳንቀመጥ፣ ሁሌ እንድንሻሻል እና እኛም በተለያየ ገጽ እየሰራ ነው እንድንመጣ ያደርገናል። እና ሁሉም ላይ ይሰራል። እንደ ትናንትና ደግሞ ስለ ኮሚኒኬሽን የተወሰነ ያወራ ነው አይደል? ስለ ድምፁን የሰማዋለ ትናንት ሰምታችሁት ይሆን? እናንተ በጣም ቢዚ ናችሁ አይገርም? በጣም ነው ጊዜ ያጣችሁት። ምን ሆናችሁ እንደሆነ አላወኩም። እና ድምፃችሁን ብትሰሙትና ብትቀበሉት በድምፃችሁ ታጌጡበታላችሁ። በጣም ካልተቀበላችሁት ምን ያደርጋል? ያው ስለምናወራ ብቻ እንውላለን። ስንቀበለው ውበቱ ይለያል። በደንብ ነው የሚለይ በደንብ። እና እሱም መስማት አስፈላጊ ነው። እና አንድ ሰው ከኔ ጋር ኖረ ለማለት 3 ነገሮች መኖር አለባቸው ብለን ነው ስናወራ የነበረው ትናንት ትዝ ካላችሁ። ያ ሰው ኮንፊደንስ ሊኖረው ይገባል። ሊያግዘኝ ሊረዳኝ እንደሆነ የሚያሳይ የሰውነት አቋም ያስፈልጓል። እሱ ነው እኔ ጋር ሊጋባ የሚገባው አንድ ሰው። ሁለተኛው ኦፕንነስ ነው ስናወራ የነበረው፣ ትረስት ወርዚ መሆኑ እና አይኔን እያየ ኢንጌጅ ማድረጉን ነው ስናወራ የነበረው። ሶስተኛው ምንድን ነው? ሶስተኛው ኢንጌጅመንት። ሶስተኛው ኢንጌጅመንት ነው። ልክ ነው። ከሁለተኛው ጋር ቀላቅየው ነው። እነዛ መኖር እንዳለባቸው አውርተናል። ፕላስ አንድ ደግሞ ትናንት የሰጠሁት ስራ ነበረ። ያው ስራ በስራ ነው እያረኳቸው ነው ያለሁት፣ ይገባኛል፣ ግን ይጠቅመናል። የዛን ሰው ሁኔታ ማች ማድረግ አይደል፣ ሚረር ማድረግ ስናወራን የነበረው የድምፅ ቶኑን ሊሆን ይችላል፣ የሰውነት ሁኔታውን ሊሆን ይችላል፣ አካሄዱ ፍጥነቱ ሊሆን ይችላል። ከዛ ሰው ጋር ማች ማድረግ በጣም ቤስት ነው። ልክ እንደ መስታወት ያንን ሰው አሳየዋለሁ እኔ ላይ እና ያ ከኔ ጋር ኮኔክት እንዲያደርግ ያደርገዋል። ተጠቅሞ ያየዋለ ትናንት ወይ በሆነ መንገድ ሌላም ቦታ ላይ ቢሆን ከስራም ውጭም ቢሆን ሞክሩት። እስቲ እዚሁም ቢሆን ሞክሩት። እያወራችሁ በመሀል የሆነ ሰው እንትን ለጠጥ ሲል እስቲ ለጠጥ በሉ። ያ ሰው እንዴት ከእናንተ ጋር እንደሚመጣ ታዩታላችሁ። መጣ ሲል ጠጋ በሉ እስቲ። ኖድ ሲያደርግ በሉት እስቲ። ምን ሀፕን ያደርጋል? እጁን እንዲህ ነገር ሲያደርግ አርጉ እስቲ እናንተን በዛው። ያው እዚሁ እንለማመዳለን በዛው እና ምን እንደሚሆን ታዩታላችሁ። እና በኋላችን እዚሁ ስሯትና ያለውን ስሜት ታዩታላችሁ። ይህንን ይመስላል። ደስ ብሎኛል ከእናንተ ጋር ስለተገናኘው። በደንብ ነፃ ናችሁ በሆነ ያክል፣ በደንብ አይደለም በሆነ ያክል። ጥሩ ጊዜ እንደነበረን ተስፋ አረጋለሁ። አጭር ሰዓትን ብትሆን የሆነች ነገር ጠብ ማድረጋችን ጥሩ ነው ብዬ አስባለሁ። ይጠቅማችኋል ብዬ አስባለሁ። እኔ ብዙ ተምሬያለሁ።
እኔ በግሌም ብዙ የተማርኩት አለ። መቼም አንድ ሰው መድረክ ላይ ሲወጣ ማስተማር ብቻ አይደለም መማርም ነው እና የምንሰራቸውም ነገሮች ኖረው እነሱ ላይም እየሰራችሁ ብዙ ያዩዋቸው የተማርኳቸው አሉ። አይ ሆፕ ሌላ ጊዜ ያገኛቸዋለሁ የሚል እምነት አለኝ። መልካም ጊዜ። ሞቅ እናድርግና እንለያ። የኮምፓስ ፕሮፐርቲን የሶሻል ሚዲያ ገጾች እየተከተላችሁና እንዲሁም ደግሞ እኛ በመለቀው አዝናኝና አስተማሪ ቪዲዮዎች እየተመለከታችሁ ለምትሰጡን መልካም አስተያየት በሙሉ እናመሰግናለን።